እሺ በዚህ ቪዲዮ የምናየው ምንድነው ከአንድ ብራንች ወደ ሌላ ብራንች እንዴት ነው ስቶካችንን ወይም ፕሮዳክቶቻችንን ትራንስፈር የምናደርገው የሚለውን ነው። ስለዚህ ሜኗችን ጋር እንመጣና ትራንስፈር የሚለው ጋር ሄደን ፕላስ ምልክቷን በመጫን እዚህ ጋር ትራንስፈር የምናደርግበት ቢዝነስ ዩኒት ሰሌክት እናደርግለታለን። ለምሳሌ እዚህ ጋር ከሐዋሳ ወደ እዚህ ጋር ወደ አዲስ አበባ ከሆነ ትራንስፈር የምናደርገው እዛ አዲስ አበባ ላይ የሚረከበን ሰው ማን እንደሆነ እዚህ ጋር ሰሌክት እናደርገዋለን። ስለዚህ ሪሲቨሩን አውቶማቲካሊ ሰሌክት ያደርግልናል። ሌላው ምን አይነት ፕሮዳክቶችን ነው ትራንስፈር የምናደርገው የሚለውን ለምሳሌ ፓላስ ከሆነ እዚህ ጋር ሰርች በማድረግ በቀላሉ ፓላስ ብለን ሰርች ስናደርግ እዚህ ጋር ይመጣል። ትራንስፈር ማድረግ የምንፈልገው ኳንቲቲ እዚህ ጋር እንሰጠዋለን። ለምሳሌ 24 ካርቶን አንድ ካርቶን ከሆነ 24 ብለን እንጽፍለታለን። ስለዚህ አቬሌብሉ ስንት እንደሆነ ያሳየናል። አጠቃላይ ዩኒቱ ስንት እንደሆነ ዩኒት ፕራይሱን ያሳየናል። ስለዚህ ልክ ትራንስፈር የሚለውን በምንጫንበት ጊዜ ከሐዋሳ ወደ አዲስ አበባ ይህንን ፕሮዳክት ትራንስፈር ያደርግልናል ማለት ነው። እዚህ ጋር ቪው የሚለውን አይከን በምንጫንበት ጊዜ ወደ ስቶክ ትራንስፈር ዲቴይል ኦቨርቪው ይወስደናል። እዚህ ጋር ፔንዲንግ ነው። ስለዚህ እዛ ትራንስፈር የተደረገለት ሰውዬ በስልኩ ኖቲፊኬሽን ይደርሰዋል፣ ወይም ደግሞ እዚህ ጋር አሳይን ያደረግነው ሰውዬ በስልኩ ኖቲፊኬሽን ይደርሰዋል። ስለዚህ በቀላሉ እዚህ ጋር ይመጣና ሪሲቭድ በማለት ማርካስ ሪሲቭድ የሚለውን በመጫን ይህን ስቶክ ወደ ራሱ ሪሲቭ እንዳደረገው ያሳየዋል ማለት ነው። ወደ ራሱ ስቶክ ሪስቶክ ያደርግለታል ማለት ነው፣ ይህን ትራንስፈር የሆኑ ፕሮዳክቶችን ማለት ነው። ስለዚህ እኔ ትራንስፈር ስላደረኩት እኔ ራሴ ሪሲቭ ማድረግ ስለማልችል ነው አሁን ኤረር ያሳየኝ። ስለዚህ በዚህ መልኩ ከአንድ ሎኬሽን ወደ ሌላ ሎኬሽን ስቶክ ትራንስፈር ማድረግ ይቻላል። እዚህ ጋር ኢንቮይስ ጀነሬት ያደርግልናል ለዛ ስቶክ ትራንስፈር ባይ እዚህ ጋር ያሳየናል። ሪሲቨሩ ደግሞ ኔም እዚህ ጋር ያሳየናል። ይህን ማናጀር ካለ ይህን አፕሩቭ የሚያደርግልን እሱንም በዚህ ያሳየናል። ዴቱን ጽፎ እዚህ ጋር ሳይን አድርገው ዲጂታሊ ከፈለጉ ካሉ ሁሉም እዚህ ጋር ዲጂታሊ ሳይን በማድረግ ፕሪንት አውት አድርገው ከእቃው ጋር አያይዘው መላክ የሚችሉበት ኦፕሽን አለው ማለት ነው። ስለዚህ አጠቃላይ ስቶክ ትራንስፈሮቻችን እዚህ ጋር ነው ሊስት አውት የሚደረጉት። ይህን ይመስላል። አመሰግናለሁ።